እንዴት አደራችሁ? ሰላም ነው ወይ? ይታያችኋል? ውጭ ወጥቼ ማለት ነው ሙክክ ብዬ ነው የመጣሁት። በዚህ ይሄ ደግሞ ክሎሮክስ ነው። እሺ ሌላ ነገር እንዳይመስላችሁ። እኔና ክሎሮክስ መቼም አንተጣጣም። አንቺ ትብሽ አንተ ትብስ አንቺ ትብሽ ተባብለን ነው። ሌላ ክሎሮክስ ደግሞ እኮ ተጠንቅቄ ራሱ መንካቱ አይቀርም እንደምንም ብሎ። እንዴት ናችሁ? ኧረ ስታሳድሱ ለቤተሰብ አትንገሩ እሺ ውዶችዬ። አንድ ነገር ልንገራችሁ። ይሄ 2 ዓመታችሁን ጨርሳችሁ ማለት ነው። ወይም ቢያለ ደግሞ ዛሬ ምን ሆኖ ነው? አቃጠልከኝ እኮ በለዳታ። እንደዚህ ነው መሆን ያለበት። ስታሳድሱ እንዳትናገሩ። ለምን አትሉ? እንዳትናገሩ ለቤተሰብ ስታሳድሱ። አሳድሰናል ስትሉ አዳዲስ ነገሮች ነው ብቅ የሚሉላችሁ። አዳዲስ ነገሮች አሁን ይታያል። አቤት ድቤ ሆኛለሁ እኮ። እንዴት ናችሁ? ሰላም ነው ወይ? ደህና አደራችሁ? ደህና ናችሁ? አሁን ይታያል። እሰይ ትንሽ ተቆርጫለሁ፣ ግን ይሁን እምቢ አለኝ እኮ አስቸገረኝ። እንግዲህ ዛሬ እሑድ ነው። እሺ ሻይ ልጠጣ ብዬ ነው። ደግሞ በጾም ትጣሽ እንዳትሉ። ሰላም ነው ወይ? እንዴት ናችሁ? ኮንትራታችሁን ጨርሳችሁ ማለት ነው ስታሳድሱ ለቤተሰብ አትናገሩ። እውነት እመኑኝ አትናገሩ። በቆያችሁ ቁጥር ሊያውቁት ይችላሉ። ግን አሳድሻለሁ፣ ይሄን ያህል ጊዜ ነው የምሰራው፣ ደሞዜ እንደዚህ ተጨመረልኝ ብላችሁ እንዳታወሩ። በእኔ ይሆንባችሁ። እውነት እንዴ አዳዲስ ነገር ነው እየመጣ የሚሄደው። በቃ አዳዲስ አሁን እኔ አልታይ ብሎኛል። እግዚአብሔር ለምንድን ነው የሚቆርጠኝ? ትናንትና እኮ ላይፍ ገብቼ ደህና ነበር እያሳየኝ የነበረው። ምን ላይ ላድርገው? እዚህ ከፍ ቢል ጥሩ ነበር። ከፍ ካለ እና እንዳልኳችሁ አትናገሩ። እሺ እውነት አትናገሩ። እኔ ለእናንተ ብዬ ነው። አንደኛ ማሳደሳችሁን ካወቁ አዳዲስ ቃላቶች ናቸው የሚመጡት። አዳዲስ አጀንዳ፣ አዳዲስ እቅዶች እንደ አዲስ ይመጡላችኋል። እንደ አዲስ ግን እንትን አላልንም። በቃ መምጣት ብታሳድሱ እንኳን ማለት ነው እናንተ ከሰዎቻችሁ ጋር ተነጋገሩ። ከሰዎቻችሁ ጋር ተነጋግራችሁ አሳድሱ። ነገር ግን ለቤተሰብ አሳድሻለሁ ላሳድስ ነው የሚባል ቃል አትናገሩ። አዳዲስ ነገር ነው የሚፈልቅላችሁ እንደ አዲስ ማለት ነው። በቃ እሷማ ካሳደሰችማ በቃ ልትሰራ ነው። 2 ዓመት ቢያንስ ትሰራለች። የ2 ዓመት ብሩን ደግሞ ቦታ ያስይዙላችኋል ማለት ነው። እንደዚህ ነው የሚያደርጉት ኢትዮጵያ ያሉ ሰዎች። ስለዚህ ለራሳችሁ ጤንነትም ሲባል መሄጃችሁንም ላለማራቅ ሲባል፣ ምክንያቱም እናንተ ለቤተሰብ ካልተናገራችሁ ማንም ሰው የምትሄዱበትን ቀን አያውቅም። ብድግ ብላችሁ ልጅ ያላችሁ ልጃችሁ ጋር፣ ባል ያላችሁ ባላችሁ ጋር፣ ቤተሰባችሁ ጋር በፈለጋችሁ ሰዓት ብድግ ብላችሁ መሄድ ትችላላችሁ። ነገር ግን ከነገራችሁ አትምጡ እኮ አይሏችሁም እኮ አትምጡ አይሏችሁም። ነገር ግን እቅድ ያወጡላችኋል። ይሄ እስከዚህ ያለ ብር ይሄ ቢሰራበት፣ ይሄ ከዚህ እስከዚህ ያለ ነገር ይሄ ቢሰራበት ብለው እቅድ ውስጥ ያስገቧችኋል እናንተን ማለት ነው። ከዛ እናንተ ሳትወዱ በግድ እዛ እቅድ ውስጥ ከገባችሁ በኋላ የሆነ ነገር ትጀምራላችሁ። ወይ ቤት ሊሆን ይችላል፣ ወይ የሆነ ስራ ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። ከዛ እዛ ውስጥ ካስገባችሁ በኋላ ስራው ራሱ ነው የሚመራችሁ። ራሱ በቃ ማነቆ ውስጥ ነው የሚከታችሁ ማለት ነው። አንዱ ሳላረገው በቃ ከዛ በኋላ መናገር አይጠበቅባቸውም እነሱ። የሚገርማችሁ ነገር አንድ ጊዜ በቃ ቤት ከሆነ ማስጀመር የፈለጉት ቤቱን ማስጀመር፣ በቃ ቤቱ ይጀመር ብሎ ሀሳብ ማምጣት፣ እናንተን ወደ ሀሳቡ ማስገባት። ከዛ በኋላ ውሃ ልክ ስትሉ ውሃ ልኩ ቀረ፣ እንጨቱ በእንትኑ በዚህ በኩል ስትሉ የእንጨቱ ብር ስትሉ፣ ቀጣይ ላይ ደግሞ እንጨት እገዛለሁ፣ ቀጣይ ላይ ደግሞ አሸዋ እገዛለሁ ስትሉ የ2 ዓመቱ ብራችሁ በእቅድ ውስጥ ይካተታል። በቃ
እንዴ እኔ እግዚአብሔርን ብዙ ልጆች አውቃለሁ እዚህ የውስጥ ልብስ የማይቀይሩ ልጆች በእንደዚህ አይነት እቅድ ውስጥ ይገቡና የውስጥ ልብስ የማይቀይሩ የማይገዙ በሰዎቻቸው ይሄ ቡቱቶ የሚኖሩ ልጆች እኮ አውቃለሁ። በሰዎቻቸው ይሄ የሚጥሉት ልብስ እሱን እየለበሱ ከወር ደሞዛቸውን እየላኩ ከልጆቻቸው ርቀው መሄጃቸውን እያራቁ የሚሄዱበትን ቀን ራሱ አያውቁም። አንዳንድ ጊዜ የእውነት ደንዝዘው ቁጭ ያሉ ሰዎች አሉ ልጆች። ምክንያቱም ይሄ ሁሉ ያመጣው ነገር ምንድን ነው? ሁሉን ነገር መናገር፣ ደሞዝም ሲጨመር መናገር። ይህን ያልተጨመረልኝ ምን ነው? ለክፉ ቀን ብለው እኮ የሚያስቀምጡት ነበር እኮ ድሮ እናቶቻችን አይደል? ይሄ ቀነስ አድርገው ከሆነ ነገር ላይ ለክፉ ቀን ይሉና ያስቀምጣሉ። እኔ አውቃለሁ እውነት ቤተሰቦቻችን። እኛ ደግሞ እንደዚህ ታንቀን የተያዝን ይመስል ማለት ነው። የተበላውም የተጠጣውም የሆነውም ምንም አይቀረንም ስንናገር፣ ምንም አይቀረንም። በቃ ምንም የምንቆጥበው ነገር የለም ነው የምላችሁ እኮ። ያ ነገር ደግሞ ማንን የሚጎዳው? እኛን ራሱ መልሶ ይጎዳናል። ከልጆቻችን ርቀን እንቀራለን። ልጆች ጥለን የመጣናለን። ልጆቻችንን እድገታቸውን ድክ ሲሉ ሲንተባተቡ አፍ ለመፍታት በቃ ምን ልበላችሁ የልጅነት ነገር እሱን ነገር እንኳን ሳናየው ልጆቻችን አድገው በቃ ምንም የልጅነት ጣዕሙን ሳታውቁት አድገው ምናምን ለማዘል ልዘላችሁ ስትሏቸው እግራቸው እየተንጠለጠለ ልቀፋችሁ ስትሏቸው ሰውነታቸው እንደ በፊት እንደ ሕፃንነታቸው ለስልስ አይልም። በቃ የልጅነት ጣዕሙን የልጅነት ምኑን ልበላችሁ በቃ እግዚአብሔር ምኑን ሳታውቁት እዚሁ ቁጭ በማለት ብዙ ነገር የሚያመልጠን ነገር አለ እና ይሄ የሆነው ደግሞ አንዳንድ ጊዜ አብዛኛው ጊዜ ማለት እችላለሁ ከራሳችን ድክመት ነው ብዬ ነው የማስበው። ውድ የአቤናት ተከታታዮች እህቶቼ፣ ወንድሞቼ በመላው ዓለም የምትገኙ ይሄን ዩቲዩብ ቻናል ሰብስክራይብ እያደረጋቸው ቤተሰብ ይሆኑልኝ እሺ። ምክንያቱም እዚህ ሀገር ላይ የዋይፋይ ነፃ ስለሆነ በየቤቱ ዋይፋይ አለ። ነገር ግን እኛ አሁን የሰው ቪዲዮ ስክሮል ስናደርግ ያልሆነውን ስናይ ነው ጊዜያችንን የምናባክነው እና ያ ከሚሆን የራሳችሁን ዩቲዩብ ቻናል ከፍታችሁ እንደዚህ በትርፍ ሰዓታችሁ እስከሚነሱ ሰዎቹ ያው የሆነ የተሻለ ነገር ቀርጸን እናቀርባለን ማለት አይቻልም። ምክንያቱም ያለንበት ሁኔታ ሁላችሁም የምታውቁትና የምትረዱት ነው። በቃ አንዳንድ ቤት እኮ በጣም አስቸጋሪ ነው። እኔ አሁን እዚህ ዩቲዩብ እንደምሰራ አያውቁም። የሚሰራባቸው ሰዎች አያውቁም። ቢያውቁ ምን ይላሉ? እኔ አላውቅም። ምን እንደሚሉ ሊያስቆሙ ይችላሉ፣ ዋይፋይ ሊዘጉ ይችላሉ፣ ሊቆጡ ይችላሉ፣ ከስራዬ ሊያባሩኝ ይችላሉ። አላውቅም። ግን በተኙበት ሰዓት እንደዚህ በተኙበት ሰዓት ወጣ በሚሉበት ሰዓት 10 ደቂቃ የ10 ደቂቃ ቪዲዮ ቀረጽ አድርጋችሁ ብትለቁ እየቆየ አሁን ተመልካች ራሱ አሁን ባይኖራችሁም ራሱ እኮ እየቆየ ሲመጣ ተመልካች ሊኖር ይችላል። ሰብስክራይብ ያደርጓችኋል፣ ሰዓታችሁ ይሞላላችሁ እና ሞኔታይዝ አድርጋችሁ እዚህ ብትሄዱ ኢትዮጵያ ላይ ታውቁታላችሁ። በአሁኑ ሰዓት በጣም አስቸጋሪ ነው። በጣም አስቸጋሪ፣ ለመኖር አስቸጋሪ ነው። አንደኛም እሱ ነው። በቃ ሀገራችን ላይ የተመቻቸ ነገር ስለሌለ ለመኖር በጣም የከበደ ጊዜ ስለሆነ አሁን ብንገባስ እንዴት እንኖራለን? እንዴት እናደርጋለን? ምን እንሰራለን? እየተጨነቅን ነው። እዚችው ጊዜ በጊዜ ላይ እየጨመርን ዓመት እየጨመርን እዚሁ ከቤተሰብ ርቀን ያለ ነው እና አሁን እንደዚህ ብትጀምሩ ብዙ አማራጭ አለ እኮ። አሁን እኛ እንትን ስለማንለው ነው እንጂ እኮ እውነት ለመናገር ብዙዎች እየተጠቀሙበት ነው። ብዙዎች ይጠቀማሉ በዚህ በሶሻል ሚዲያውን ለመናገር። ግን እኛው በራሳችን ደግሞ መተጋገዝ። ልክ አሁን ለምሳሌ እንደኔ አሁን አዳዲስ ልጆች ካላችሁ ግቡ፣ ላይቭ ላይ ሰው ስታዩ ግቡና ሰብስክራይብ አድርጉ በሉ፣ እናረጋለን። እናንተም ታረጉናላችሁ። እየተደጋገፍን ደህና ነገር ላይ እንደርሳለን። እንኳን አይደለም እርስ በርሳችን እንደዚህ መከራ እየበላን የአረብ ሀገር ስራ ምን አይነት እንደሆነ የምናቅ ሰዎች ይቅርና
የማታውቁትን ሰው አይደል እንዴ ብድግ የምታረጉት ሰብስክራይብ የምታረጉት? የአረብ ሀገር ልጆች ነን ሰብስክራይብ የምናረገው። የሌሎች ሀገር ያሁን የአፍሪካ ሀገር፣ የአውሮፓ ሀገራት፣ የአሜሪካ ሁሉ ያሉ ሰዎችን የምናያቸው እኛ ነን። ሰዓታቸውን የምናስጌድላቸው ላይክ የምናረጋቸው እኛ ነን እውነት ለመናገር እና እኛ ደግሞ እርስ በርሳችን ብንደጋገፍ ደግሞ በጣም የት እንደርስ ነበር እውነት። ትልልቅ ፎሎወር ያላቸው እነሱማ አንድ ፊቱን እኮ በቃ እነሱ አልፎላችኋል። እነሱ እኮ ፎሎወር አላቸው። ላይክ አረጋችኋቸው አላረጋችኋቸው እነሱ ተመልካች አላቸው። በቃ ግን አሁን ፎሎ ላይክ ማድረግ ያለባችሁ እግዚአብሔርን እንደኔና እንደናንተ አይነት በቃ ልክ የሚጀምሩ ልጆችን እየፈለጋችሁ ነው ላይክ እና ሰብስክራይብ ማድረግ ያለባችሁ። አብራችሁ ላይቭ መግባት ያሁን ለምሳሌ እንትን አለ ስትሪም ያርድ አለ ላይቭ መግቢያ በ0 ሰብስክራይብ ይገባል። ስትገቡ የገባ ሰው ስታዩ ገብታችሁ ላይክ አድርጋችሁ የተወሰነ 10 ደቂቃ አይመችም እኮ አውቃለሁ። ስልኩን ከፍታችሁ እናንተ በቪዲዮ መውጣት አይጠበቅባችሁም እኮ ዝም ብላችሁ ቪዲዮን በፎቶ ብቻ አድርጋችሁት በቃ ሰዓት እንዲቆጥርና ለመረዳዳትም ጭምር እንደዚያ ብንተጋገዝ ደስ ይለኛል። እንደ የአቤናት ቲቪ ተከታታዮች ውዶችዬ በጣም ነው የምወዳችሁ። ሰብስክራይብ አድርጉልኝ። ዩቲዩብ በቅንነት በእግዚአብሔር ስም ጠይቃለሁ። በተረፈ ሁሉን ነገር አትናገሩ ለቤተሰብ ምንም ነገር በቃ ምንም ግማሹ ከተነገራችሁ ራሱ በቂ ነው። ገንዘብም ቢሆን ደግሞ እስከተጨመረላችሁ ቅንስ እያደረጋችሁ ሁሉንም አትናገሩ። ይጎዳል ሁሉንም መናገር። ውስጣችን ያለውን በሙሉ ከተናገርን እኛ ነን ተጎጂዎቹ። እውነቴን ነው የምላችሁ፣ እኛ ነን ተጎጂዎቹ። እኛንን በዓል እያማረን በዓል በቃ ቤተሰብ እንደሌለው አገር እንደሌለው በበዓል እያለቀስን እዚህ ስራ ቦታ የምናሳልፍ እኛ ነን። የምንራብ የምንጠማ እኛ ነን። የምንራቆተው እኛ ነን። ጊዜያችንን እድሜያችንን የምናስኬደው እኛ ነን። እዚሁ ቁጭ ብለን ሁሉን ነገር በመናገራችን የምንጎዳው እኛ ነን። እድሜያችን ቢያልቅ እድሜያችን መውለድ ቢያቅተን የምንጎዳው እኛ ነን በኋላ እና ለራሳችሁም አሁን ለምሳሌ ካልተናገራችሁ ምን እንደሚፈጠር ልንገራችሁ። በቃ እኔ እመጣለሁ ልታሳድሱ እንኳን ቢሆን እኔ አላሳድስም ልመጣ ነው ስትሏቸው ምን እንደሚያደርጉ ታውቃላችሁ? እዛ ጋር ያቀዱት አጀንዳ ይቀራል። እናንተ ነው በቃ እናንተን ያልሆነ ጭንቀት ውስጥ የሚከት ነገር ይተውና ያለውን ነገር እያጋቁ ለመጨረስ ይሞክራሉ። ለመሰብሰብ ይሞክራሉ። በቃ ጭንቀት ይቀልላችኋል ቢያንስ እና ደግሞ ማለት ነው እናንተ እኮ ብቻችሁን አትኖሩበትም። ከቤተሰብ ጋር ከልጆቻችሁ ጋር የምትኖሩበት ቀንሳችሁ ራሱ ብታስቀምጡ እዚህ ይዛችሁ ሄዳችሁ አብራችሁ የምትበሉበት የምትጠጡበት የምትኖሩበት ነው። ነገር ግን ሴት ልጅ ደግሞ ብር ያስፈልጋታል። ይቻለ ከወንድ ልጅ መቀበል በጣም ከባድ ነው። በቃ ራሷን መቻል አለባት። ራሷን መቻል ስላችሁ በቃ ለቡና ለሽሮ ለበርበሬዋ ስጠኝ አትስጠኝ ማለት የለባትም። የእውነት ነው የምላችሁ። እኛ ደግሞ እዚህ ሰርተን ብሩን ይዘነው ስላየነው ሄደን ስጡኝ ለማለት ማለት በጣም ነው የሚከብደው። እውነት እመኑኝ በጣም ነው የምትሳቀቁት። በቃ ለቡና አትጠይቁም። በቃ ራሳችሁን የምትጎዱት እዚያ ራሱና ያለውን ነገር እናንተ ጨምራችሁን ከሰራችሁ ሳትናገሩ ዝም ብላችሁ እንዴት ቆያችሁ ምናምን ስትባሉ አይ አላውቅም ግን አልተሰራልኝም በቃ ውሸት ይሁንብኝና ችግር የለም እግዚአብሔር መቼም በዚህ አይፈርድብኝም። ስንት ኃጢአት ሰርቻለሁ ግን በቃ ራሴን ለማለት ለማረጋጋት እንደዛ ማድረጉ በጣም ጥሩ ነው የምላችሁ እኮ ራሳችሁን ከጭንቀት ለማዳን እና እንደዚያ ነው። ውድ የአቤናት ቲቪ ተከታታዮች የኔ ውዶች በጣም ነው የምወዳችሁ። እውነት ቃላት የለኝም። እኔ እናንተ የኔ እንቁዎች ናችሁ። እግዚአብሔርን እዚህ አረብ ሀገር የምትደክሙ እህቶችም ወንድሞችም በጣም ከእንቁ ትበልጣላችሁ። እግዚአብሔር ይጠብቃችሁ፣ ጤናችሁን ይስጣችሁ፣ እድሜ ከጤና ቤተሰቦቻችሁን ሰላም አድርጎ 2019 ደግሞ በሰላም በቃ የሰላም ዘመን እንዲያደርግልን እግዚአብሔር ይፍቀድልን። ሰላም ጤና ይስጠን። ደህና ዋሉልኝ። እናወራለን። ላይቭ ላይ ስለታያችሁ ሊንክ አስቀምጣለሁ። የዛ ሰዓት ገብታችሁ አይበሉኝ፣ እንደማመራለን። እሺ እየተረዳዳን እንዳልኳችሁ ከፍ እንድንል
እርስ በርሳችን እንደጋገፍ ነው የምለው። አመሰግናለሁ የኔ ወዶች። ሰላም ዋሉልኝ። መልካም ሰንበት ይሁንላችሁ። ዛሬ እሁድ ነው።